አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴናችሁ? ሰላም ናችሁ ወይ? የሀገሬ ልጆች በሙሉ ሰላምና ፍቅር በእናንተ ላይ ብዝት ይበል። በያላችሁበት ቦታ ሰላማችሁ ይብዛ። አገራችን ላይ ሰላም አላህ ያደርግልን። ዛሬ እንግዲህ በአዲስ ቪዲዮ ተከስቻለሁኝ። እንግዲህ ቻናሌን የምታዩ ሰዎች ወዳችሁና ፈቅዳችሁ የምታዩ ሰዎች ላይክ፣ ሰብስክራይብ፣ ሼር እንዲሁም ኖቲፊኬሽኑን በመጫን ቤተሰብ ይሁኑ። ብዙ ነገር ያገኛሉ፣ ብዙ ትምህርቶችን ያገኛሉና ቤተሰብ እንሁን። የደወሏን ምልክት ክንፍ እስክታወጣ ድረስ በመጫን ቤተሰብ ጓደኛ አጋርነታችሁን ግለጹልን። እንዲሁም ስተት ወይንም ማስተካከል ያለብን ነገር በኮሜንት ያሳውቁን ማለት ነው። ዛሬ እንግዲህ ይዤ የመጣሁት ለየት ያለ ነው። ሻፊዓ የሆነ ነገር እያንዳንዱ ሰው የምንለከፍበትን አናቅም። እኛ ሰውነታችን በወፈረ ቁጥር ጤነኛ የምንመስል ሰዎች አለን። አንደበታችን በተናገረ ቁጥር ጤነኛ እንመስላለን። ቁመን ስንሄድም ጤነኛ እንመስላለን ማለት ነው። በብዙ ነገር ግን ጤነኛ ለመሆን ብዙ ማረጋገጫዎች ከሐኪሞች የሚታዩ በራሳችን ላይ ምልክት የሚያሳዩ የበሽታ አይነቶች አሉ። እኛ ግን በዘልማድ ወይንም በእኛ ከስላል ድካም የተነሳ ራሳችንን ችላ በማለት ሌላ ዲቴል ውስጥ ገብተን ሌላ ችግር ውስጥ ገብተን ስንሟቅቅ ይታየናል ማለት ነው። እና ዋናው ቁም ነገሩ ልላችሁ የፈለኩት ነገር የተለያዩ የበሽታ አይነቶች የተለያዩ ምልክቶች አላቸው። ከምልክቶቹ ውስጥ እንዲህ አይነት ባህሪ አሁን ከምዘረዝራቸው ውስጥ ይሄንን አይነት ምልክት ያለበት ሰው በትክክል በሽታው ይዞታል ማለት ነው። ስለዚህ በጥሞና የትኛውም ሳትሄዱ በጥሞና ተከታተሉ። ዛሬ እንግዲህ ይዤላችሁ የመጣሁት የቡዳ ሰዎች ላይ በሚለክፍበት ሰዓት የሚያሳየው የቡዳ ምልክቶችን ነው የምነግራችሁ። የቡዳ አንድ ሰው በቡዳ በተያዘበት ወቅት አብዛኛውን የሚያሳየው የሰውነት መክሳት፣ ሰውነቱ ከቀን ቀን ከወር ወር ከአመታት አመታት እየቀነሰ ይሄዳል። ምግብን ቢመገብ ጥሩ እረፍትን ቢያገኝ ጥሩ ህይወትን ቢኖር ሰውነቱ በጣም ዲክሪዝ እየመታ ነው፣ በጣም እየቀነሰ ነው የሚሄደው። የሰውነት መቀነስ አንደኛ። ሁለተኛ የፊት ብጉርና የራስ ቁስለት ያሳያል። ብዙ ጊዜ ሰዎች ራሴ ቆስሏል ይላሉ፣ ፊታቸውም ላይ ብጉር ይወጣል። ይሄም ሊሆን ይችላል የተፈጥሮም ሊሆን ይችላል፣ ሃየር ኤጅም ላይ የሆኑ ሰዎች አለርጂክ ሊሆን ይችላል። ይሄንን በምልክቱ መታወቅ ይችላል። ሶስተኛ የሰውነትና የቆዳ መላላጥ። ብዙ ጊዜ ቆዳችን የእጆቻችን፣ የእግሮቻችን፣ የሰውነታችን ቆዳ ማፈክፈክ መላላጥ ካለ የቡዳ ምልክቶች ናቸው። አራተኛ የትዳር መገርገር ወይም የትዳር አለመሳካት። ይሄ ብዙ ጊዜ የትዳር አለመሳካት በሴቶችም ሆነ በወንዶችም ላይ ብዙ ነገር እየታየባቸው ነው። ትዳርን በመፍራት ትዳርን ምክንያት በማድረግ ብዙ ጥል መድረስ፣ ከትዳር መፍረስ፣ ብዙ ጊዜ እንዳይነጥላ ሆኖ በቃ እንደ ጥፋተኛም ሆኖ ብዙ አይነት ስሜት እየተሰማ
በገንዘብ ምክንያት እየተመሰለ ትዳራቸውን የሚያበላሽ የቡዳ ምልክት በተለይ በወንዶቹ ላይ ሀላስ ትዳር ሲባል ይፈራል። ትዳር ሲባል ሁልጊዜ ይሸሻል እና ትዳር እንዳይሳካለት የሚያደርገው አንደኛው የቡዳ አይነት ምልክት ነው ማለት ነው። ስድስተኛ ሰው ፊት በጣም በፊት ጎበዝ ነበር፣ በጣም ተናጋሪ ነበር፣ በጣም ደፋር ነበር። አሁን ግን ፈሪ ነው። ሰው ፊት መናገር ይፈራል፣ ሰው ፊት ማስረዳት ይፈራል፣ ሰው ፊት ማውራት ይፈራል። ያ በፊት ጎበዝ ጀግና የተባለው ሰው አሁን በጣም ፈሪና በጣም ነገሮችን አለመሳካት ይታይበታል። በተለይ በወሬ የተነሳ አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ አልተሳካልህም እስኪባል ድረስ ብዙ አፍራሽ ነገር ይቀርብበታል ማለት ነው። ነገሮቹ አለመሳካት፣ ለማውራት መቸገር። በጣም ከባዱና ሰባተኛው በጣም አስቸጋሪ ሆኖ ደግሞ ብዙ ጊዜ ራሳችሁንም ጠይቃችሁ ሊሆን ይችላል፣ ውስጣችሁንም ተሰምቷችሁ ሊሆን ይችላል፣ ወይም አስባችሁትም ላታውቁ ትችላላችሁ። ትልቁና መጥፎው ነገር የተዋወቁትን ሰው ሁሉ እንዲጠላ ያደርጋል። የቡዳ በሽታ ካለበት ውስጡ የስሜቱ ካለበት በጓደኛም ቀርባችሁ በትዳርም ቀርባችሁ በቤተሰቦቻችሁ በእህትና በወንድሞቻችሁ ጋር እንድትባሉ ያደርጋችኋል። ይሄ በብዙ ሰዎች ላይ የሚታይ ነገር ነው። ግን ይሄንን ይሆናል ብለን አስበን አንድ ቀን አናውቅም እና በምትታወቁበት ሰው ጋር እንድትጠሉ የሚያደርግ የቡዳ ዘር ማለት ነው። ምልክቱ ይሄ በጣም ትልቅ ወሳኝ ነገር ነው። ብዙ ጊዜ ቤተሰቦቻችሁ ውስጥ ጭቅጭቅ ተፈጥሮ በቃ ሁሉ ጊዜ እናንተ ጋር ጥላቻ የሚያሳዩ ከሆነ ይሄ ነገር ችግር አለባችሁ ማለት ነው። ራሳችሁን መፈተሽ አለባችሁ። ሌላው ደግሞ ትልቁ ነገር ጥሩ መልካም ነገር ሰርቶ ምስጋና ቢስ ይሆናል። አሁን አንዳንድ ሰው ማሻአላ በአቅሙ በገንዘቡም በጉልበቱም መረርቶ አይመሰገንም። አንዳንዱ ሰው ደግሞ አሰላሙ አለይኩም እንዴት ነህ ደህና ነህ እንኳን ብሎ በስልክ ለጠየቀው ሰው በጣም ጥሩ ነገር እንዳደረገለት የሚያመሰግኑ ሰዎች አሉ። ስለዚህ ይህንን ራሳችሁን የምትፈትሹበት ነገር በቤተሰቡም ሆነ በጓደኛም ሆነ አብራችሁ በምትኖሩበት ጀማ በትዳራችሁም ውስጥ ሆነ አድርጋችሁለት ብዙ ጊዜ የማያመሰግን እናንተ ምንም እንዳላደረጋችሁ የሚናገራችሁ ካለ ይሄ ችግር አለ ማለት ነው። ስምንተኛ የብብትና የፊንጢጣ መቁሰል ወይም መላላጥ። ይሄ ብዙ ጊዜ አብዛኛውን በሴቶችም በወንዶችም ላይ ይታያል። ከብብት ይልቅ ፊንጢጣ ላይ በጣም የመላላጥና የመቁሰል ባህሪ አለብን። ብዙ ጊዜ ኪንታሮት ብለን እንለዋለን። ይሄንንም ኪንታሮትም ሊሆን ይችላል። እንደገና የቡዳም ምልክቶችም ሊሆን ይችላል። ይሄንን ማጣራት ግድ ይልናል። ሌላው ደግሞ ትልቁ ነገር ሰዎችን አለማመን። የቡዳ ምልክቱ ማንንም ይሁን ማንን አለማመን፣ ሰውን በተለያየ ነገር መጠርጠር። ወንድሙን ሊሆን ይችላል፣ እናቱን ሊሆን ይችላል፣ ሚስቱን ሊሆን ይችላል፣ ሴትም ከሆነች ባሏን፣ ልጇን፣ ጓደኞቿን እንደዚህ በቃ እንዲህ ያደርገኝ ይሆን፣ እንዲህ ይሰራኝ ይሆን፣ እንደዚህ ቢወስድብኝስ፣ እንደዚህ ቢሰርቀኝስ እያለች የማይሆን ጥርጣሬ ውስጥ ትገባለች ወይም ይገባል። በሰው ማመን
ሰውን ማመን በጣም ይከብዳታል ወይም ይከብደዋል። ማንኛውም የቀረባትን ሰው ሁሉ ልታመን አትችልም። ወንዱም ቤተሰቡን እንኳን ሚስቱን እንኳን ሊያመን አይችልም ማለት ነው። መተማመን እንዲጠራጠር ያደርገዋል። ብዙ ጊዜ ሰውን ዝም ብሎ እንዲጠራጠር ያደርገዋል። ሌላው መጥፎ ባህሪው ደግሞ አብዛኛውን ጊዜ ማለት ነው አብዛኛውን ጊዜ ካለ ምክንያት ተናዳጅ ይሆናል፣ ቁጡ ይሆናል። በቃ የማያስቆጣው ነገር ሁሉ በጣም ያስቆጣዋል። ይሄ የቡዳ ተጠቂ የሆነ ሰው ትንሽ ነገር ይበቃዋል። በቃ ቡክ ነው የሚለው። አንዳንድ ጊዜ ብዙ ጊዜ የተፈጥሮ ይሄ ነው የሚሉ ሰዎችም አሉ። ትንሽ ነገር ያስደስታቸዋል፣ ትንሽ ነገር ደግሞ ያስከፋቸዋል። ይሄ ግን ዝም ብሎ በቃ በማያስቆጣው የሚያስቆጣ፣ የሚያስኮርፍ፣ የሚያናድድ። ብዙ ጊዜ እንደዚህ አይነት ስሜት ካላችሁ እራሳችሁን ፈትሹ። አንዳንድ ጊዜ አስባችሁት እንደሆነ ሰዎች እኔ እኮ በጣም ዝምተኛ ነበርኩ፣ እኔ እኮ በጣም ተጫዋች ነበርኩ፣ አሁን ግን ተናዳጅ ሆኛለሁ። እኔ እኮ ደግሞ በጣም ሳቂተኛ ነበርኩ፣ አሁን ግን በጣም ተቆጪ ተናዳጅ ሆኛለሁ። መሆኔ ነው ብሎ አንዳንድ ጊዜ ራሳቸውን ይጠይቃሉ። መንስኤው ግን ከምን እንደመጣ አያውቁትም። ስለዚህ ራስን መፈተሽ ጥሩ ነው። ራስን መንከባከብ ጥሩ ነው። ራስን ማዳመጥ ጥሩ ነው። ለበሽታም ሳይሆን ለራሳችሁም ጊዜ ሰጥታችሁ ራሳችሁን ምን እንደምትፈልጉ፣ ምን እንደምታስቡ፣ ምን እንደሚያማችሁ፣ ምን እንዳለባችሁ ማወቅ ግድ ይላል። ሌላው ደግሞ የልብ ምት በጣም በድንገት ይጨምራል። ተኝቶም ሊሆን ይችላል፣ ቁሞም ሊሆን ይችላል፣ እየሄደም ሊሆን ይችላል። የልብ ምት ባላሰበው መጠን በጣም ነው የሚጨምረው። ሌላው የቡዳ ተጠቂ ምልክቱ የሰውነት መላላጥ እና በጣም ትኩሳት። ብዙ ጊዜ በተለምዶ ሴትም ሆነ ትልቅም ትንሽም ቤት ውስጥ ሲያመን አብዛኛውን ግንባራችን ላይ፣ አንገታችን ላይ፣ ሰውነታችንን እየተነካ ሙቀታችንን ይለኩናል ቤተሰቦቻችን ማለት ነው። ግን አንድ ጊዜ የሚሞቅበት ሰዓት አለ፣ አንድ ጊዜ የሚበርድበት ሰዓት አለ ማለት ነው። ይሄንን እንደዚህ አይነት በሽታ ይመጣል ብለው የቡዳ ተጠቂ ሆናለች ብሎ ማንም አያስብም። ግን በጣም የሚገርማችሁ ነገር በቡዳ የተጠቃ ሰው ሰውነቱ ጭራሽ እሳት ነው የሚሆነው ማለት ነው። እና ከሌላ ጉንፋን አሞት ሊሆን ይችላል ምናምን ብለው ቤተሰቦቻችን ያው በባህል ስለሆነ የሚያምኑት እንደዛ በሌላ በሽታ ጥርጣሬ ከማድረግ ራስን መጠመን ወይንም ራስን ወደ ግል ሐኪም መሄድ ጥሩ ነው ብዬ አስባለሁ። ከዛ 13ኛ ደግሞ የከንፈር ደም አለማቆም መላላጥ። የከንፈራችን ምንም ሳይሆን ብርድ መታው ምናምን ደርቆ ሊፕስቲክ፣ ቻፕስቲክ ወይም በቃ እንትን ምናምን ሙረጠብ ሳልቀባው እያሉ እንደዚህ የሚነካሩ በቃ ይፈጋፈጉታል። ወይም ያራጥቡ ቢሞክሩ ደሙና ማያቆም ደም፣ የመሰነጣጠቅ፣ የመፈረካከስ አይነት ስሜት ያሳያል ማለት ነው። 14ኛው ደግሞ በእንቅልፍ ሰዓት ጥርስን ማቃጨት። በቃ ተኝታችኋል ግን በቃ ራሱ ማለት ነው ተኝታችሁ ጥርሳችሁን ስትበሉት በህልማችሁ ራሱ ይቀሰቅሳችኋል። ያፋጫችሁበት ደንግጣችሁ ራሱ የምትነሱበት ወቅት አለ። እና ይሄንንም ሲሆን ደግሞ ራሳችሁን ፈትሹ።
15ኛውና መጨረሻው ሊሆን የሚችለው አብዛኛውን ጊዜ በጣት ላይ ፈለግና መላላጥ መድማት፣ ይሄ በጣቶቻችን መካከል በጥፍሮቻችን በእግሮቻችን ሊሆኑ ይችላሉ፣ በእጆቻችን ሊሆኑ ይችላሉ። በጣም ፈለግ ይሆኑና በመላላጥ በመድማት የሚያሳዩ ከሆኑ ይህም የቡዳ ተጠቂዎች እንደሆኑ ያመለክታል። እንግዲህ ውድ ተመልካቾች በሙሉ ከ1 እስከ 15 የቡዳ የተለከፈ ሰው ወይም የተለከፈችን ሴት የሚያሳይ ምልክቶችን ነግራችኋለሁ። ይህንን በጥሞና አዳምጣችሁ ራሳችሁን በማዳመጥና በማየት በየትኛው የቡዳ እንትን እንደተለከፋችሁ በሽታ ለማወቅ ስለሚረዳችሁ ይህንን ነገር አይታችሁና ሰምታችሁ ራሳችሁን ፈትሹ። ራሳችሁንም አዳምጣችሁ ወደ የሚከተለው ወይም ወደ ሕክምና ይሄንን አይነት ስሜት የሚሰማችሁ ከሆነ አስፈላጊ የመድኃኒት ይሆናል ብላችሁ የምትሉትን ነገር ማድረግ እንዳለባችሁ ነው። ዛሬ ይህንን የመሰለ ቪዲዮ ይዤላችሁ መጥቻለሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።